ገና በልጅነቱ በአውሮፓ እግር ኳስ ላይ ትልቅ ተጽዕኖ መፍጠር ጀመረ። ታላላቅ የአውሮፓ ክለቦች አይን ውስጥ ገባ። ኳስ በእግሩ ስር ስትገባ ውበቷ ይገለጻል። በርካቶች በአርሰናል ቤት ሜሱት ኦዚልን እንዲያስታውሱት ምክንያት ሆኗል። ኖርዌያዊ አማካይ የአርሰናል ካፒቴን የኳስ ጥበበኛ ማርቲን ኦዴጋርድ። ማርቲን ኦዴጋርድ እንደ አውሮፓውያን አቆጣጠር በዲሴምበር 17 በ1998 በኖርዌይ ድራመን በተባለች ከተማ ነው የተወለደው። የልጅነት ሕይወቱን በዚያው አካባቢ ድራመንስትሮግ በተባለ ስፖርት ክለብ ውስጥ ነው ያሳለፈው። አባቱ ሃንስ ኤሪክ ኦዴጋርድ የቀድሞ እግር ኳስ ተጫዋች ሲሆን በዚህ ክለብ ውስጥ የእግር ኳስ ክፍል በመመስረት የልጁን ቡድን አሰልጣኝ ሆነ። በ2005 ኦዴጋርድ 6 ዓመት ሲሆነው ወላጆቹና ሌሎች ቤተሰቦቹ የአካባቢውን ክለብ የሳር ሜዳውን ወደ ሰው ሰራሽ ሜዳ እንዲቀይሩ እያንዳንዳቸው 50 ሺህ ክኖረን ኢንቨስት አደረጉ። የእርምጃ ለኦዴጋርድ እድገት ወሳኝነት ነበረው። ምክንያቱም ሰዓታትን በዚያ ሜዳ ላይ በማሳለፍ ኳስን እንደ ልቡ መቆጣጠር ተማረ። በ2009 የስትሮም ጎርሴቲ ወጣቶችን አካዳሚ ተቀላቀለ። በዚያ ክለብ ከእድሜ ከሚበልጡት ወጣቶች ጋር ይጫወት ነበር። የኖርዌይ እግር ኳስ ማህበር በአካባቢው ክለቦች የስልጠና ካምፕ በማዘጋጀቱ መሰረታዊ የእግር ኳስ ትምህርቶች እንዲማር ረድቶታል። ኦዴጋርድ በ2014 በ15 ዓመቱ የስትሮም ጎርሴቲ የመጀመሪያው ቡድንን ተቀላቀለ። በኖርዌይ ሊግ ታሪክ በእድሜ ትንሹ ተጫዋችና ጎል አስቆጣሪ መሆን ክብርን ተጎናጽፏል። በዚህም የአውሮፓ ትላላቅ ክለቦች ቀልብ ሳበ። በርካታ ክለቦች ቢፈልጉትም ልቡ ወደ ኃያሉ ሪያል ማድሪድ አደላ። 2015 ኦዴጋርድ በ4 ሚሊዮን ዩሮ ወደ ሪያል ማድሪድ ተዘዋወረ። በሪያል ማድሪድም በእድሜ ትንሹ ተጫዋች መሆን ክብርን አገኘ። ነገር ግን በዋናው ቡድን ውስጥ በቂ የመጫወቻ ጊዜ ባለማግኘቱ በተከታታይ ወደ ሌሎች ክለቦች በውሰት ለማምራት ተገደደ። ከ2017 እስከ 2019 ባለው ጊዜ ውስጥ በኔዘርላንድ ኤርዲቪዥን እና ስቴቭስ እንዲሁም በስፔን ሪያል ሶሲዳድ በውሰት ተጫውቷል። በሪያል ሶሲዳድ በነበረው ወቅት የኮፓ ዴል ሬይ ዋንጫን ማሸነፍም ችሏል። 2021 የውድድር ዘመን አጋማሽ ላይ ኦዴጋርድ አርሰናልን በውሰት ተቀላቀለ። የእግር ኳስ ስኬታማ ጉዞ አንድ ብሎ ጀመረ። በአርሰናል ቤት ተወዳጅነትን በማትረፍ በናሴ 2021 በ30 ሚሊዮን ዩሮ በቋሚነት ፈረመ። ከዚያ በኋላ በአርሰናል ደጋፊዎች ተወዳጅነትን ተላበሰ። ሐምሌ 22 የክለቡ ካፒቴን ሆኖ ተሾመ። ማርቲን ኦዴጋርድ በሜዳ ላይ የሚታወቀው በቴክኒካል ችሎታው፣ በኳስ መቆጣጠር ችሎታውና በራዩ ነው። በግራ እግሩ የሚጫወት ሲሆን ብዙ ጊዜ ከሜሱት ኦዚል ጋር ይነጻጸራል። የአርሰናል አሰልጣኝ ሚካኤል አርቴታ እንደሚለው ኦዴጋርድ በሜዳ ላይ ቦታ የማግኘት ችሎታውና ድካም የማይሰማው ተጫዋች መሆኑን ያስገርማል ሲል ሀሳቡን ይሰነዝራል። አባቱ በልጅነቱ ኳስን ከእግሩ አጠገብ አድርጎ መጫወት አሰልጥኖታል። ይህም ታዋቂዎች ኳስን ከሱ ለማግኘት እንዲቸገሩ አድርጎታል። ከሜዳ ውጭ ኦዴጋርድ በክርስትና እምነት ውስጥ ያደገ ሲሆን እምነቱ በሕይወት ውስጥ ትልቅ ቦታ እንዳለው ይናገራል። በ2015 ታይም መጽሔት ከ30 በጣም ተደማጭ ታዳጊዎች መካከል አንዱ ተብሎ ተሰይሟል። ከኖርዌጂያን ዳንሰኛ ሄለን ስፒሪግ ጋር ጋብቻ ፈጽሟል። ሰርጋቸው የተፈጸመው ሰኔ 1 2025 ሲሆን አንድ ወንድ ልጅ አፍርተዋል። ከኖርዌጂያን ቋንቋ በተጨማሪ እንግሊዝኛ፣ ስፓኒሽና ትንሽም ቢሆን ደች ይናገራል። ማርቲን ኦዴጋርድ ከልጅነቱ ጀምሮ ተስጦ በርካቶችን አስገርመዋል። ዛሬ ላይ በዓለም እግር ኳስ ግንባር ቀደም አማካዮች አንዱ ሆኖ ስሙ ይጠቀሳል። የአርሰናሉ ካፒቴን ከሃላንድ ጋር በመሆን ሀገራቸውን ወደ 2026ቱ የዓለም ዋንጫ እንድትሻገር አስችሏታል። የማርቲን ኦዴጋርድ ታሪክ ገና አልተጠናቀቀም። አሁንም ገና ብዙ ዓመታቶች በእግር ኳስ ውስጥ ይቀሩታል። ብዙ ስኬቶችንም ማጣጣም ይፈልጋል። እስከዚያው ድረስ የእሱን ጨዋታ መመልከት መደሰት እንደሆነ ለመናገር ያስደፍራል። ማርቲን ኦዴጋርድ ጥበበኛው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።